በዛሬ ቪዲዮ እንዴት አድርገን ለኮምፒውተራችን አንቲቫይረስ ኢንስቶል ማድረግ እንደምንችል እያንዳንዱን ስቴፕ ከእናንተ ጋር አብረን የምናይ ይሆናል። ሴታፑን ማግኘት የምትችሉበትን ቦታ በቪዲዮ በስተመጨረሻ የምነግራችሁ ይሆናል። አሁን እንዴት አድርገን አንቲቫይረስ ኢንስቶል ማድረግ እንደምንችል እያንዳንዱን ስቴፕ በዝርዝር የምናይ ይሆናል። አብረን እንይ። ኦኬ፣ አሁን ወደ ኮምፒውተር መጥቻለሁ። ቀድሜ ሶፍትዌሩን አውርጄ ስላስተካከልኩኝ በቀጥታ ወደ ኢንስታሌሽን ነው የምንሄደው። ስለዚህ ሶፍትዌሩን ወደ አወረድኩበት ቦታ ልሄድ። ዲስ ፒሲ ክሊክ ላድርግና እዚህ ዳውንሎድ ውስጥ ገብቼ ሴታፑን ለማግኘት ነው የሚሄደው፣ ለሌላ ነገር አይደለም። ኦኬ፣ ይሄው እዚህ ኢስማዳብ 2025 የሚለው ነው በኮምፒውተራችን ኢንስቶል የምናደርገው። ኢንስቶል ለማድረግ እዚህ ሴታፕ ላይ አንድ ጊዜ ብቻ ደብል ክሊክ እናደርጋለን። ኦኬ፣ ከዛ በኋላ እዚህ የስ የሚለው ላይ አንድ ጊዜ ብቻ ክሊክ በማድረግ ወደ ቀጣዩ ስቴፕ እንሄዳለን። ሉክ እዚህ ስቴፕ ላይ ከመጣን በኋላ እቺን አንድ ጊዜ ብቻ ኦኬ የምትለውን ክሊክ በማድረግ ወደ ቀጣይ ስቴፕ እንሄዳለን። ደን ኔክስት ደን አሁንም እቺን አይ አክሰፕት ዘ አግሪመንት የምትለውን መርጠን ደን ኔክስት እንላለን። አሁንም እዚች ጋር ያለች እቺ ክሬት ዴስክቶፕ አይከን የምትለውን ቲክ ማድረግ አለብን። ቢኮዝ እቺን ቲክ ካላደረግን ሾርት ከቱ ዴስክቶፕ ላይ ስለማይቀመጥልን እቺን ቲክ አድርገን ዘን ኔክስት ከዛ ኢንስቶል የምትለውን ክሊክ በማድረግ ኢንስቶል ማድረግ ጀምሯል። እጅግ በጣም ትንሽ ሜጋባይት ናት። ኦልሬዲ ጨርሶልናል። ስለዚህ እቺ ፊኒሽ የምትለውን አንዴ ክሊክ በማድረግ በቀጥታ አንቲቫይረስ ኢስማዳቡን በኮምፒውተራችን ኢንስቶል አድርገን ጨርሰናል ማለት ነው። ከዚህ በኋላ ሁልጊዜ ኮምፒውተራችንን ስካን ማድረጋችንን መርሳት የለብንም። ስካን ለማድረግ ከዚህ ልውጣና አንዴ ሾርት ከቱን እዚህ ዴስክቶፕ ላይ ፈልጋለሁ። ሉክ ይሄው እዚህ ሾርት ከቱ ዴስክቶፕ ላይ ተቀምጦልኛል። ስለዚህ ኮምፒውተሬን ስካን ለማድረግ ስፈልግ እዚህ ጋር ደብል ክሊክ አደርጋለሁ። ደን የስ የምትለውን ክሊክ በማድረግ ሉክ ስካን ለማድረግ ስንፈልግ እቺ ስካነር የምትለውን አንዴ ክሊክ እናደርጋለን። ዘን እዚች ጋር ሁለት አይነት ኦፕሽን አለ፣ ፓስት ሲስተም ስካን እና ስካን ኦል ድራይቭ የሚለው። የመጀመሪያው ኦፕሬቲንግ ሲስተማችን ያለበትን ቦታ ኦር ወሳኝ የሆኑ ኤሪያዎችን ብቻ እስካን ለማድረግ ስንፈልግ እዚህኛው ላይ እናደርጋለን። ሙሉ የኮምፒውተራችን ፓርቲሽን ሲም ዲንም ሌሎችም ፓርቲሽን የተሰራበት ካለ ኦር ዳታችን ያለበት ቦታ ካለ ሙሉ ኮምፒውተሩን እስካን ለማድረግ ከፈለግን እስካን ኦል የሚለውን እንመርጣለን። ለአሁኑ እቺኛውን የመጀመሪያውን ልምረጥ። ዘን እስካን ሉክ እዚህ ጋር እስካን ያደርግና የተበከለ ኦር የተጠቃ ፋይል ካለ ዘርዝሮ ያወጣልናል። እኔ በየጊዜው ስካን ስለማድረግ ኮምፒውተሬ ምንም አይነት ቫይረስ የለበትም።